ጤና ይስጥልኝ የኬሻ ቱብ ነው ኬሻ ለጤና ጠቃሚ ናቸው ያላቸውን ምግቦች ለእናንተ ለማድረስ ጊዜ ፈጅቶ ብዙ ነገሮች እንዳስሶ ዛሬ ላይ ደርሷል የምግብ አዘገጃጀት በብዙዎች የተሰራ ቢሆንም በጤና ረገድ ብዙ የተሟላ መረጃ አላየሁም ስለዚህም እኔም የራሴን አስተዋጽኦ ማቃተን ያህል ለምን አላቀርብ በሚል ኬሻን ይዤ በቃኛለሁ እናንተም እየሰራሁትን ካያችሁት በኋላ ከወደዳችሁት ላይክ ለህብረተሰባችን እንዲደርስ ሼር እንድንማማርበት ኮሜንት ለኔ ደግሞ ሰብስክራይብ አድርጉኝ ለዛሬ አዘጋጅቼ የመጣሁት የዶሮ ወጥ አሰራርን ጥቅሙን ጉዳቱን ነው እሱን በሰንጠረዥ በደንብ የምንመለከተው ይሆናል ጉልበቱን ቪታሚኑን እያንዳንዱን በኋላ ላይ በሰንጠረዥ አሳያችኋለሁ እንደገናም ደግሞ ሁሉ ጊዜ በመሰራቸው ቪዲዮዎች በሙሉ ስለ አንድ የምግብ ጥቅም እናነሳና የዛ የምግብ ጥቅም ጉዳቱ ጥቅሙ ምንድነው የሚለው እናነሳለን ስለዚህ ዛሬ የምናነሳው ደግሞ ስለ ቀይ ሽንኩርት ነው ተከታተሉኝ ይሁን ወደ ዶሮአችን የዶሮ ወጥ ሽንኩርቱ በጣም ላም ማለት የለበትም ይባላል ልክ በእጅ ተከተፈ መምሰል አለበት ይባላል ስለዚህ ሃይ የሚለውን ከተጠቀምኩኝ በሃይ ይፈጭብኛል ሎም ከሆነ ጥሩ አይደለም የሚሆነው እዚህ ጋር ሌላ ኦፍ ነው ያለው እዚህ ጋር ፐልስ የምትለውን በመጠቀም እንደዚህ ሽንኩርቱን ዘለል ብሎ እንዲፈጭ አድርገዋለሁ ከዛ በኋላ ወደ ሽንኩርት ማብራራታችን ይላል ማለት ነው ሽንኩርታችን እንግዲህ አሁን እንደዚህ ሙልት ብሏል ስለዚህ ሽንኩርታችንን ሙልት ያደረግነው ሽንኩርት ደግሞ የተከተፈውን ጥሩ አከታተፍ ነው በጥሩ ሁኔታ ነው እንወስደን ሳት ላይ እንጥደውና በደንብ ሲበስል እንገናኛለን ሽንኩርታችን በዚህ አይነት መልኩ በጣም ብራውን መስሎ አንድ አይነት ሆኖ ብስል ብሏል ቀይ ነበረው ሽንኩርት ወደ ብራውንነት ተለውጧል ስለዚህ አሁን ውሃውን አልጨረሰም ትንሽ ውሃ ይቀረዋል ውሃ እስኪጨርስ ድረስ ነው የሚጠብቀው ብዙ ጊዜ እኔ ግን በርበሬውን አብሬ በደንብ ማሸት ስለምፈልግ 2 ካፕ እንደ ፍላጎት ነው ለስለስ እንዲልለት የፈለገ ሰው 1 ካፕ ግማሽ ሊጨምር ይችላል እኔ ግን 2 ካፕ በርበሬ ጨምርበትና በደንብ አድርጌ አሸዋለሁ ከዛ በኋላ ነው ዘይት የጨምረው ይሄኛውን በርበሬውን እንዳሸው ተመልሰን እንገናኛለን ለዶሮ በርበሬ ጨምሬ ማለት ነው ያቁላላሁትኝ ነው እሱ ያው ብዙ ሰዓት ፈጃል እሱ እስከሚበስል ድረስ እኛ ደግሞ ጎን ለጎን ዶሮዬን ገነጠላለሁ እንደገና ደግሞ አይብ አነቁራለሁ ልክ በሀገራችን ባህል መሰረት አይብ ሲነጎር ኮሳት ላይ ተጥዶ የሚወጣው ማለት ነው ስለዚህ አሁን እዚህ ሀገር ደግሞ ብዙ ሁሉም ሳይሆን ብዙም አንዳንድ ማየው በቬኒገር በሎሚ ወተቱን እየተበጣጠሰ ወደ አይብነት ሲለወጥ ያለው ግን አይብ አይደለም ጥሩ አይደለም ለጤና በጣማችሁ በጣም መጥፎ ነው ይላሉ በእኔ ማለት ነው እናንተ የፈለጋችሁትን ያያችሁትን ምርጫችሁ ነው ግን እዚህ ሀገርም ሲሆን በበተር ሚልክ ካልቸራል በሆል በተር ሚልክ ስለዚህ በሱ ነው ማነግረው ይሄንን በድስት ገለብጠውና ሁለት አለኝ እዚያኛት ታዩታላችሁ በኋላ ላይ ጥሩ አይወጣል ሁለቱን ድስት ላይ ገልብጬ እሳት ቀነስ ባለ እሳት እሱ ቀስ ያለ ይበስላል እኔ ደግሞ ዶሮዬን ገነጥላለሁ አየዋለሁ ሳይፈላ እናወጣዋለን የሚቀጥለውን ስቴፕ እያየን እንሰራለን
ዶሮዋችንን ደግሞ ይሄው በዚህ መልኩ ገነጣጥለን 12 ብልቶቹን ማግኝተናል። በደንብ አድርገን አጥበን ሎሚ ጨው አድርጌ ለተወሰነ ሰዓት ዘፈዝፈዋለሁ። ብዙ ከሆነ የበስ ራሱ በጣም ነው የሚያስቸግረው። እዚህ ሀገር ዶሮ ስትገነጥሉት ራሱ ብጥሴ ማለት ነገር አለው የበሰለ አይነት ስሜት ስላለው ማለት ነው። እሳት ብዙ አይወድም። ሎሚና ጨውም ላይ ብዙ መዘፍዘፍ አይወድም። ግን ለቃናው ቢደረግበት እመርጣለሁ። እንደዛ አድርጌ ነው የሚሰራ። እግሮቹን ደግሞ በመንሰራበት ሰዓት የዶሮውን እግር በመንሰራበት ሰዓት ይሄንን ቆርጠን ካወጣን በኋላ እቺኛዋን ልክ እንደ ሀገራችን ሆነ የምንፈልገው ያው ግዴታ አይደለም። ልክ እንደ ሀገራችን እቺን ብንሰብራት የበለጠ ነው። ሰብረዋለሁ እኔ እቺን ሰብሬ አውጥቼ ነው የምጥለው። ይሄኛው እዚህ ጋር ያለውን አያስፈልግም ያልኩበት ምክንያት በጣም ብዙ ስራ ስር ብቻ ነው ያለው። ምንም የሚጠቅም ነገር የለውም። አይባችን ያው በዚህ መልኩ ተነግሯል። በጣም ጥሩ ነው። በጣም በጥሩ ሁኔታ ነው የተነገረው። አልፈላም ምን አላለም። ስለዚህ እዚሁ ላይ እንዳለ ቀዝቀዝ ብሎ እንዲተው እሳቱን አጥፍቼዋለሁ። ይሄንን በማጥለያ ቀስ እያለን ከላይ ራሱ በጭልፋ ወይ በሆነ ነገር እያነሳን ወደ ማጥለያው ጋር ቀስ እያለን ከላይ ያለውን ከከተትን በኋላ ከስር የሚቀረውን ውሃ ትንሽ የሚቀሩትን ነው በማጥለያ የምናጠላቸው። ግን ይሄ አሁን ቆርስ እያለ ይቀመጣል። ከዛ በኋላ ሲፈረፈር ነው አይብ የሚሆነው። በኋላ እናየዋለን። ይሄንን ተመልሰን አሁን ሽንኩርታችን እንደዚህ በጣም ጥሩ ሁኔታ ወርዷል። ሙሉ የነበረው ሽንኩርት ወደ ታች ወርዶ ተቆላልቶ አሁን በጣም ጥሩ ሆኗል፣ በስሏል። ከዚህ በኋላ ነው ዘይት የምጨምረው። 2 ካፕ ነው የምጨምረው። ሽንኩርቱ ላይ በአናቱ ዘይቱን የምጨምረው ኦሊቭ ኦይል ስለሆነ የምጠቀመው ብዙ ሰዓት አይችልም። ለዛ ነው አሁን ትንሽ ከተቆላላ በኋላ ነው ቀስ ቀስ እያልኩኝ ውሃዬን እጨምራለሁ። ትንሽ በትንሹ ማለት ነው። ስጋዬንም አብሬ እጨምርና አቁላላዋለሁ። መጨረሻ ላይ ሲደርስ እንግዲህ ምን እንደሚመስል ቀምሰንም እናየዋለን ማለት ነው። በዚህ አይነት ሁኔታ ሽንኩርቴ ውሃ ጠብ እያደረኩኝ ከዘይቱ ጋር ደልደል ካለልኝ በኋላ የዶሮውን ስጋ እዚህ ላይ ጨምራለሁ። የዶሮውን ስጋ ቀድም እንደነገርኳችሁ እግሩን ያው በእንደዚህ አይነት መልኩ ነው የምቆርጠው። ይሄንን ይመስላል። ሲበስል ደግሞ እንደገና እንገናኛለን ማለት ነው። ዶሮአችን ደርሳለች። በጣም ነው የሚያምረው። ብሉኝ ማለት ደረጃ ደርሷል። እንቁላል ይቀረናል። እንቁላላችንን በዚህ አይነት መልኩ ሰንጠቅ እያደረግን ዙሪያውን እንጨምራለን። ግማሽ ኩባያ ቅቤ ጨምረበታለሁ። በዚህ አይነት መልኩ ተጠናቋል። ሲያዩት በጣም ያምራል። በጣም ነው ደስ የሚለው። አይባችንም እንደዚህ ፈርፈር ብላ ቆንጆ አይብ ሆና ወጣለች። እዚህ ጋር የምታዩት ሰላድ በጣም ጤናማ የሆነና ከዶሮ በኋላ ብትበሉት የሚመከር ነው። እንግዲህ አሁን እስቲ ልቅመሰው ምን እንደሚል እስካሁን እይታው ነው ያየነው። በጣም ይጣፍጣል። በጣም
ነው የሚጣፍጠው አይቡ ደግሞ አይቆመጥጥም የአዲስ አበባን አይብ ነው የሚያስነቀው እውነቴን ነው የምነግራችሁ ከኢትዮጵያ ከሚመጣው ይሄኛው የበለጠ ለጋነት የሚሰማው አይብ ነው በጣም ነው ደስ የሚለው በጣም ነው የሚጣፍጠው እናንተም ሰርታችሁ ብሉት ይሄንን ቆንጆ ዶሮ ለመስራት የተጠቀምኩት 13 ቀይ ሽንኩርት 1 ሙሉ ዶሮ 10 እንቁላል 2 ካፕ ኦሊቭ ኦይል 1/2 ካፕ ቂቤ 1 ቴብል ስፑን ሚክስድ መከለሻ ወይንም ስፓይስ ነው እዚህ ጋር ደግሞ 1 ቴብል ስፑን ፒንክ ሳልት ነው እዚህ ጋር ደግሞ 2 ቴብል ስፑን ጋርሊክ ነው ይሄ ደግሞ 2 ቴብል ስፑን ጂንጀር ነው እዚህ ጋር ደግሞ 10 ካፕ የጤፍ ዱቄት ነው 2 ካፕ በርበሬ ተጠቅሜያለሁ 8 ካፕ በተርሚክ ተጠቅሜያለሁኝ እንትኑን ምንድነው አይቡን ለማንቆር ማለት ነው ስለዚህ እነዚህ ናቸው እነዚህ ደግሞ ውጤት ተደምሮ ለጤናችን ምን ሰጥቷል የሚለው በዩኤስዲኤ ሪኮመንዴሽን መሰረት በሰንጠረዥ አስገብቼ አምጥቻለሁኝ ጥሩ ውጤት እንዲመጣ የበኩሌን በደንብ አርጌ ነው ጥሬን ደክሜ ለፍቼ ያመጣሁበት 8.1 ያመጣሁት የመጨረሻው ትልቁ ፖይንት የመጣልኝ 8.3 ነው ግን እሱ በርበሬ ትንሽ በዛ ይለዋል በሚል እኔ በሁለት ነው የሰራሁት እናንተ እንደፈለጋችሁ አርጋችሁ መስራት ትችላላችሁ በርበሬውን እንዳያቃጥልም ሽት አርጋችሁ 8.3 ያደርጋችሁ መስራት ትችላላችሁ በርበሬውን 3 በማድረግ ማለት ነው 3 ሲደረግ የሚመጣው ውጤት ሲለወጥ ራሱ ይለውጣዋል ሲታዩታላችሁ ያያችሁት 8.3 እንትኑን የተጠቀሙትን በርበሬ 3 ሳረገው 8.3 መጣ ከዚህ በኋላ ግን በጨመረም በቀንስም ውጤቱ ይቀንሳል ደግሞ ሲቀንስ ለማወቅ ከፈለገን እስቲ አሁን ዘይቱን እንጨምረው ዘይቱን ወይ ቂቤውን ምናምን ብንጨምረው የበለጠ ይቀንሳል ለምሳሌ ዘይቱን አድርጌ 1 ካፕ ያው በርበሬን አስተካክዬ ወደ 2 አመጣሁትና ከዛ ዘይቱን 3 ሳርጋው እንደዚህ ያደረገው ማለት ነው ስለዚህ የምንበላው ነገር ለገላችን የሚሰጠን ነገር ይሄ ነው ማለት ነው እንደዚህ ነው የምንበላው ስናበዛም ስንቀንስም እንዲህ አይነት ነገር ስላለው ዶሮ ደግሞ ከስንት አንዴ የምንሰራት ምግባችን ናት የዚህን ያህል ጣፍታ በጥሩ ሁኔታ በጤና ረገድ ከመጣች ደግሞ እኛ ደግሞ በዚህ መልኩ ብንሰራት ብዬ ሪኮመንድ አደርጋለሁኝ ማለት ነው ያው እዚህ ጋር አሁን እንደምናየው እዚህ ጋር የሄልዝ ስኮሩ ይሄንን ይመስላል የሄልዝ ስኮሩ የተሰጠው በዩኤስዲኤ ሪኮመንዴሽን ሄልዝ ዳይት ነው ስለዚህ ያለውን ነገር በባለሙያ የተሰጠ ነው ማለት ነው እኔ ምግቡን የሰራሁት ሰንጠረዡ ግን የባለሙያ ነው ማለት ነው ስለዚህ ይሄው እንደምታዩት የምንፈልገውን ፋይበርም ሳቹሬትድ ፋትም ሁሉንም ነገር እዚህ ጋር አግኝተናል እዚህ ጋር የትንሽ የበዛም ነገር አለ ፋቱ ትንሽ በዛ ያለ ይመስላል ግን ያው ቅድም እንደተነጋገርነው የምንበላው በተወሰነ ጊዜ ስለሆነ ብዙ ችግር የለውም ደግሞ ለጤና ተስማሚ እንዲሆን አድርገን የሰራነው ከዛ ደግሞ ያገኘነው ቪታሚኖች ደግሞ እስቲኛቸው ይሄው እንግዲህ ሁሉም ቪታሚኖች እዚህ ጋር አሉ ሁሉንም ቪታሚን በሚገባ ሁኔታ ሰጥቶናል እንግዲህ እንደዚህ አድርጋችሁ ማየት ትችላላችሁ ማለት ነው ያላገኘነው ቪታሚን የለም ዚንክም አግኝተናል ቪታሚን ኤ እንግዲህ የዘለልኩ ነው የምነግራችሁ ምክንያቱም ቪዲዮ እንዳይረዝምብኝ ስለምፈልግ ነው እናንተ ደግሞ ፖዝ አድርጋችሁ አቁማችሁ እዚህ ጋር ያለውን ነገር ማየት ትችላላችሁ የሚቀጥለው ቪዲዮዬን እንግዲህ ይሄንን ብል ካጠናቀቀን የሚቀጥለው ቪዲዮዬን ያሰብኩትኝ ብዙ ጊዜ ቀን በቀን የምንበላቸው ምግቦች ናቸው ለጤናችንም ለሁሉም ነገር ጉዳት የሚያመጡት ማለት ነው ከስንት አንዴ የምንበላው አይመስለኝም በኔ ግምት ማለት ነው ስለዚህ እሱን ታሳቢ በማድረግ በቀን በቀን ሪኮመንድ የሚደረገው ከ2000 እስከ 3000 ስለሆነ ያንን ያልበለጠ ምግብ ለቁርስ ይሄንን ብሉ ለምሳ ይሄንን እንደዚህ ላለው እናንተ ከፈለጋችሁት በራሳችሁ ግምት የሰራሁትን ያያችሁ የምትፈልጉትን ለራሳችሁ ትመገባላችሁ ማለት ነው ይሄ ደግሞ ለእናንተ ለጤና ጥሩ ጠቃሚ የሆነ ቪዲዮ እንዲደርሳችሁ ላይክ ሼር ሰብስክራይብ አድርጋችሁ ደግሞ የደወል ምልክቷን ጫን ማለት እንዳትረሱ ለእናንተ ኖቲፊኬሽን እንዲደርሳችሁ ማለት ነው እንግዲህ ያለን አደርጋለሁኝ በሚቀጥለው ተለይ በመሃል ደግሞ እንደዚህ
ጣፋጭ የሆኑ ኦኬዥናል ምግቦችን ደግሞ የበለጠ ጣል አደርጋለሁኝ። አሁን ዝግጅቴን ከማቆሜ በፊት ሁሉ ቀን እያነሳን ስለ አንድ የጤና ነገር እናውራ ብለን እንላለን። ያ የጤና ነገር ዛሬ ሽንኩርት ነው ብለናል። አሁን ስለ ሽንኩርት እንወያያለን። 9 የሽንኩርት ጥቅሞች እነኚህ ናቸው። አንደኛ በአልሚ ምግቦች የታጨቀ ነው ይላል። ሁለተኛ የልብ ጤንነትን ተጠቃሚ ያደርጋል ይላል። ሶስተኛ በጸረ ሙቀት አማቂዎች የበዛ ነው ይላል። በአማርኛው ሲመጣ ነው ግን በአንቲኦክሳይድ የተጨናነቀ ሎድድ የሆነ ነው የሚለው። ካንሰርን የሚዋጉ ውህዶችን ይይዛል ይላል። የደም ስኳርን ለመቆጣጠር ይረዳል ይላል። የአጥንትን ጥንካሬ ከፍ ለማድረግ ይረዳል ይላል። ጸረ ባክቴሪያ ባህሪዎች አሉት ይላል። ያው ጸረ ባክቴሪያውን የሚዋጋ እንደማለት ነው የሚመስለኝ እና የምግብ መፍጨት ጤንነትን ያሳድጋል ይላል። 9 ጥቅሞቹ ይሄ ነው ሽንኩርትን አብዝቶ መመገብ ማለት ነው። አሁን የሚቀጥለው ደግሞ ጉዳቶቹ ምንድናቸው የሚለውን እናያለን። ነጭ ሽንኩርት፣ ቀይ ሽንኩርት በብዛት መብላት የሚያስከትሉ ጉዳቶችን እነዚህ ይመስላሉ። ብዙ ሽንኩርት መብላት በቀላሉ የጂአይ ትራክት ችግር ላለባቸው ሰዎች ወይም እንደ ብስጭት፣ የአንጀት ሲንድሮም እና የአሲድ መበስበስ ያሉ ሁኔታዎችን የጨጓራ የአንጀት ችግርን ያስከትላል። ይህም እንደ ጋዝ፣ የሆድ እብጠት፣ መነፋት፣ ተቅማጥ እና የሆድ ድርቀት ያሉ ምልክቶችን ያስከትላል ብለዋል ዶክተር ጆንስ። ነጭ ሽንኩርትና የሽንኩርት ዱቄት እንኳን እነዚህን ምላሾች ያስከትላሉ። እንግዲህ ይህንን ፈልገን ያገኘነው ነው ለእናንተ ለማቅረብ። ከዛ በተረፈ እኛ በባህላችን ብዙ ምግባችን ላይ ሽንኩርት እንጠቀማለን። ስለዚህ ይመስለኛል ብዙዎቻችን ሆዳችን ይነፋል፣ ጨጓራችንን ያመናል ምናምን የምንለው እና ይሄንን እኔ በራሴ ሞክሬዋለሁኝ አይቼዋለሁኝና እንግዲህ የሚቀጥለው ምግብ ስሰራ የዕለት ተዕለት ምግባችንን ነው የምሰራ። ስለዚህ እዛ ላይ ሽንኩርት ሳይኖርባቸው ምግቦች እንደዚህ የሆድ የመነፋት ችግር ያለበት እስቲ ሞክሩት። የምሰራቸውን እየተከታተላችሁ እነሱን እየበላችሁ በተወሰነ ጊዜ እስቲ ሞክሩት። ለአንድ ሳምንት የሚሆን ምግብ ቀስ በቀስ እያልኩኝ አንድ ቀን ቁርስ አንድ ቀን እያልኩኝ ከ2000 ካሎሪው ሳይበልጥ በቀን ለጤናችን እንዲስማማ አድርጌ እመጣለሁኝ። የደወል ምልክቷን ተጫኑ፣ ሰብስክራይብ አድርጉ እንዲደርሳችሁ። በጣም አመሰግናለሁ ስለተከታተላችሁ። እንግዲህ ዝግጅቴ ይሄንን ይመስላል። መልካም ቀን።